ቀርቧል። አሁን እኔ ተናግሬ ሳልጨርስ ኢየሱስ እንዳይመጣ የሚከለክል ምንም አይነት የለም። ምልክቶቹ ተፈጽመዋል። ሕዝብ በሕዝብ ላይ ተነስተዋል። መንግስት በመንግስት ላይ ተነስተዋል። እየተጨረሰ ነው። የምድር መንቀጥቀጡ እየጨረሰ ነው። የሰው የባህሪ ጭካኔ እንደምታዩ የልጅ ስጋ እየበላ ነው ያለው። ርኩሰት በዝቷል። ወንድ ከወንድ ጋር፣ ሴት ከሴት ጋር መርከስ ቀጥሏል። መጽሐፉ ምን ይላል? ይሄ ሁሉ እንዲሆን ስታዩ ቤዛችሁ በደጅ ቀርቧልና አይናችሁን አንሱ። አሁን የምድርን ነገር ፍለጋ እንዲህ የምንልበት ሳይሆን ቤዛችን ቀርቧልና አይኖቻችን ወደ ላይ የምናነሳበት ጊዜ ነው። እዛ አንደኛ ክፍለ ዘመን ላይ ያሉት ሐዋርያት አንጋጦ ሸኝተዋል ወደ ሰማይ። እኔና እናንተ ከነሱ ይልቅ እድለኞች ነን። ለመቀበል ነው የምናንጋጠጠው። ሃሌሉያ! ለመቀበል ነው አንገታችንን የምናነሳና እኛ በጣም እድለኞች ነን ከነዛ ይልቅ። እነዛ ለመሸኘት ነው ያንጋጠጡት። ይሄኛው ትውልድ የታደለ ትውልድ ነው። ለመቀበል ነው አንገቱን የሚያነሳ። በእግዚአብሔር መንግሥት ውስጥ የመጠበቃችን፣ የመባረካችን፣ የመፈወሳችን፣ የመከለላችን ሁሉ ትልቁ ነገር ፍሬ ነው። እስቲ የፍሬ ዛፍ አድርገኝ የሚል ሰው ካለ እግዚአብሔርን እንደሚለምን ሰው አይደለም የጠየቃችሁት። የሆነ ሰው እንደሚጠይቅ ሰው አይደለም የጠየቃችሁ። በእርግጥ ሙቀት አለ። ሙቀት ያፈዛል፣ ይፈትናል። ግን ያም ቢሆን ፈልገን የመጣነው ነገር ላይ እንበረታለን። ብዙ ሰው አላለም፣ ምክንያቱም ንግግሬን አልሰማም ይሆናል። አሁንም ቢሆን እስቲ ግድ የላችሁም እጃችሁን ብድግ አድርጉና የፍሬ ዛፍ አድርገኝ። በቤተ ክርስቲያን ውስጥ ሁለት አይነት ፍሬ ይፈለግብናል። ያስተማርኩ ግን እንደ ቀላል ካልቆጠራችኋት በእግዚአብሔር መንግሥት ውስጥ በቤተ ክርስቲያን ውስጥ ሁለት አይነት ፍሬ ይፈልጋል። አንደኛ ጠዋት የተማርነው የመንፈስ ፍሬ በሕይወት በአኗኗር በእርስ በርስ ግንኙነት የሚታይ በሕይወት የሚያሳይ በአኗኗር የሚያሳይ። ሁለተኛ ደግሞ የጽድቅ ፍሬ ወይም የአገልግሎት ፍሬ በማድረግ የሚያሳይ። ሁለቱም ፍሬ ይጠበቅብናል። በሕይወታችን ፍሬያማ መሆን አለብን። የመንፈስ ፍሬ የሞላብን ሰዎች መሆን አለብን። በአገልግሎታችን ፍሬያማ መሆን አለብን። ፍሬ የምናመጣ ዛፎች መሆን ይጠበቅብናል። ክብር ለኢየሱስ ይሁን። አሁን